ድንግልና እንደተወሰደ ሰው ይነጠነጣል። እግዚአብሔርን እኔ አይኗ ማየታቸው ማርያም ደፍሬ መጋቸው እና ችግር የለውም ነው የኔ ውድ የኔ ትንሿ የኔ ልዕልት የኔ ትዕግስተኛዋ የወንድሟን አክባሪ የወንድሟን ችግር ተረጂ ትናንትና እግዚአብሔር ቪዲዮን ሳይ እንዴት እንዳፈሉ ቀን በቃ ቀን የተበላሽት እንዳለሁልሽ እንዲከብዱኛል በጣም እና የኔ ልዕልት በጣም 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 ይቅርታ። የማይገባሽ የማይሆን ነገር ትናንትና ምን እንደሆንኩ ምን ብለሽ ነው ምንስ በድለሽ ከምን ተነስቼ እንደሰደኩ ስራሽ አላውቅም። ትናንትና ደ ወንድም ፊደን አልነበረም ይቅርበኝ አውቃለሁኝ። ለዛም ነው እንትን ያልኩት እንጂ እንደ ወትሩ ኖርማል ሰው ብትሆን ኖሮ አብሬ ሀፌን እከፍት ነበረ። እኔስ ቀላል ሰው ነኝ እንዲ አይደለሁም፣ ግን ያለበትን ነገር ስለምረዳ ትንሽ የነበረኝ ያው እናቴን እኔ ማለት እዚህ ቲክታክ ላይ መጥቼ እናቴ አሰድቤ አላውቅም፣ ግን እናቴ ትንሽ በሰደብራት እኔ ዘለ በማለፍ ትንሽ ከፍቶኛል። አልከፋኝም አይደለም ችዬው ነው የሆነ ልጆቹ ራሱ የሆነ ነገር እንዳያወሩ ችዬው ነበረ። ማዘርን በተናገርክብኝ ቅር ብሎኛል። ከዛ ውጭ ግን እኔ ሲሰርበኝ ሙለት ሲሰርበኝ ብታድር አሹና ስለዚህ ችግር የለብኝም፣ ችግር የለውም። እሺ ምንም አይነት ነገር እንዳይሰሙ አሹ መሰራት አለው እምቢ ብዙ ሰው እንደዚህ ያርጋለች ብዙ ሰው እንዲሆናለች ብላ ዛሬ ማንም አላስፈራራኝም። ኧረ እባክሽ እኛ ጅልን እንዴ ድብና አርጋ አስፈራርታሻለች። አሁንም ወይ ራቁት ቪዲዮ ይዛብሻለች ወይ ደግሞ የሆነ አብራችሁ የሰራችሁት ወንጀል አለ። ያ ወንጀል የዛ ወንጀል ማስረጃ አላት። እሱ እንዳትጋለጡ ነው። ቤሩት ላይ ወይ በመተት የገደላችሁት ወይ ያሳበዳችሁት ወይ ሀብቱን የዘረፋችሁት ሰው ይኖራል። ሰው ያን እንዳይጋለጥ ነው የሚሆነው። አሁንም ሀኒቾ ልጄ ተይዛብኛለች ብላ በዛ አሳባ የእናቷን ቮይስ ሪካርድ ማቅረብ እንደማትችል ነው እየተናገረች ያለችው። ሶ የሆነ አብራችሁ ሁላችሁም ተመሳጥራችሁ የሰራችሁት ወንጀል አለ። ያ እንዳይወጣባችሁን የፈለጋችሁት የሆነ እንዲጋለጥባችሁ የፈራችሁት ነገር አለ። እውነት ደግሞ ትሳሳለች እንጂ አትበጠስም። ይወጣል፣ አንድ ቀን ይፈነዳል። ዛሬ ብታሸሹት፣ ዛሬ በመታረቅ ብታለባብሱት፣ ቆሻሻውን ሽቶ ብትነፉበትም ሽቶ ለትንሽ ጊዜ ነው ቆሻሻውን የሚደብቀው፣ ለትንሽ ደቂቃ። እጣን ብታጨሱበት ቆሻሻው ላይ ሽቶ ብትነፉበት ለትንሽ ጊዜ ነው ይሸፍነው። በእናንተ መተት የሞተ ሰው ይኖራል ቤሩት ላይ ወይ ያበደ ሰው። ያንን እንዳይጋለጥብን ብላችሁ ነው። ሶ ቀልድ የለም። ምንድን ነው እኔ ጋ የምትደውይው? ለምንድን ነው እኔ ጋ የምትደውይው? ነይ ላይቭ ላይ እና ላይቭ ላይ መተሽ ቪዲዮ አብርተሽ አውሪ። እዚህ ዋትሳፕ ላይ አትደውይብኝ። ስራዋን አውቀዋለሁ። ገድላ የት እንደምትጥል አናቅም ብላለች ትናንትና ሀኒቾ። ሱሱም ታረቀች። እንዴት ነው ሱሱማ? አታደርገው። ሱሱ ካደረገችው ነው ችግሩ። ሱሱ አታደርገው። ኔቨር ኤቨር። እንዴት መተት ያደርግባትን ሰው ታርቃለች? ኧረ ሀዩ ዝም በይ። የምታወሪውን ነገር ወቂ። እኔ ደግሞ ቮይሶቹን ብታጠፊው እያንዳንዱን ወደ ማይ አዘር ፎን ፎርዋርድ አድርጌያለሁ። እንጂ ስንት አይነት አስመሳይ ሰው አለ። በማየነት ስንት ሰው አስመሳይ ስንት አስመሳይ ሰው አለ። ግን እዚህ ምድር ላይ አስቴር ሬዲ ከሆንሽ ንገሪኝ።
ወደ አይደለም ሀቡ ተይዘዋል። ሁሉም ባክሽን መጥተው ሲናገሩ አልተያዙም። መንፈሱ የዛኔ ተኝቷል። ራሄል መጥታ ስለ ገነት መተተኝነት ስትናገር መንፈሱ ተኝቶ ነበር። አሁን ነቅቶ ነው የያዛት። ቻል እንዴ ቆይ አሁን ሀኒቾን አልፋታትም እኮ አቡዬ። አሁን ይሰማል? አዎ ይሰማል። አሁን ተስተካክሎልኛል። በጣም የምታስጠሉ በቃ መጨረሻ ለራሳችሁ ማትሆኑ ደንቆሮ ናችሁ። ተደረገበት ሰው እዚህ ሶሻል ሚዲያ ላይ ያሉት አማራ ባዮች የተለያዩ እንትኖች መጨረሻ መሀይም ደንቆሮ ምድር ላይ ያለውን አይደለም እዚህ ላይ ያለውን በግ በአ ያላችሁ በራሳችሁ ማትመሩ ደንቆሮ ምንድን ነው? ተደረገብሽ እንደ ለመሳደብ እኔም እኮ ተደርጎብኝ አይደለም። ዜድ ቁም ነገር ነው። ቁም ነገር አይደለም። ወይ ጊፍተሮች እዚህ ቁጭ ብሎ እንዳይሰጡኝ ተደረገባቸው ጊፍተሮች። እኔ ስለ ጥንቆላ ነው ያገባኝ። ዜዶ ጠንቋዮችን ያደረጉ ለምን ያገባሻል? ይኸው ተደረገብሽ እኮ ነው የተሳደብሽ ያለሽው። ተደርጎብሻል። እኔ ስትደረገብኝ አይደለም የምሳደበው። በስማም በይ ተደርጎብሻል። በፎቶሽ እኔ ያውቃለሁ። ሪቻ አስደርጋብሻለች። የሆነ ጊዜ ጊፍት ሄደሽ ትሰጫት በጊፍት ፎቶሽ ይዛ አስደርጋብሻለች። እንድትሳደቢ ያርጋሻለች። እንዳትሳደቢ እናቴ እኔ በእኔ ይሁን እንዳትሳደቢ ተደረገብሽ እንጂ ባይደረገብሽ ከመቼ ተሳድበሽ ታውቂያለሽ? ከመቼ አይደለም የማወራ ነገር። ቆይ ዜድ ተደርጎብሻል። መልክሽ እየተቀያየረ ነው እንደማያ ተረዱ። ማውጣት አልችልም። ገባችሁ አይደለ? እሺ ጥሩ። እንደዛ ከሆነ የዛሬ 6 ወር እኔ አንቺንም ራሄልንም አላቃችሁም ነበር። ታዲያ ለምልክት እንዲሆንሽ ከትላንት ወደ እንትና ሱሱ ተናግራለች አይደለ? ጎረምሳኔ ላይ እንደተላከል ሊቭሽ ላይ ተናግራለች። ገባሻለ? ዛሬ የሚላክብኛል። እኔ አሁን ላይ ጠዋት ወጥቼ ማታ ከስራ ስመጣ ማነው ስልኬን እንዳልቀማ በጣም እየፈራ ነው እኮ ገባኝ። ሀቢባና እኔ የዛሬ 6 ወር አላቃችሁም ነበር። አንቺንም ራሄልንም አላቃችሁም ነበር። አሁን ላይ ደግሞ አንቺ ምን እያልሽ ነው ያለሽው? አውጪ ነው የምትይኝ። እኔ ደግሞ ማውጣት አልችልም። ብዙ ነገር አለ ስልኬ ላይ። ዛሬ ፖስትቼዋለሁ ስልሽ ስክሪን ሹት አርግቼ